አይዞሽ አሁንም ጠንክረሽ ስሪ። ልወጣለው ምናምን ብለሽ አታስቢ። ጸባዩንም ችለሽ ሁሉን ነገር እሺ ብለሽ ከሰራሽ ነገ ሌላ እንትን ነው ጥሩ ነገር ላይ እንትን ትያለሽ። ስለዛ ጠንክረሽ እሺ ብለሽ ዝቅ ብለሽ መስራት አለብሽ። ሰራው እኮ ውጣዋንም ችለሽ ሁሉን ነገር ችለሽ ከሰራሽ ነገ ትስተካከላለች። ሙዬ አንድ መዳም እኮ ልብስ ስትገዛልሽ ነው ትገዛልሻለች። በያት አንቺ ጊዜ ምንም እኔ ከፈለገች አትግዛ፣ ምን አገባኝ። እኔ ከፈለኩኝ እነሱ የሚያሸርጡትን አሸርጬ ይሰራለሁ። የሰውየውን ሽርጡ ሰጪ አሁን እኮ እንደዚህ የቀየራት ሰውየው በጣም እንዴ የተማረ ነው ደግሞ በጣም ቆንጆ ነው። ጥሩ ምግብ ነው የሰራሽ ሲለኝ ቀና ብዬ እንኳን አላየሁም። ዝቅ ብዬ እንደዚህ ወይኔ ዝቅ አጨር የሆኑ ዝቅ ብዬ አመሰግናለሁ ባባ አልኩ። ልጆቿ ባሉበት ያንን ካሜራው ላይ አይታ ለምን ባባ አልሽ? ለምን ባባ አልሽ? አመሰግናለሁ ብቻ ነበር። ታዲያ ባባ እኮ ነው ያልኩት። እንደው ሳሚ ታስቂኛለሽ እኮ አንዳንዴ። ኧረ በስመ አብ እኔ ድሌ ነው እንደው ይዋጋልኝ። እንግዲህ የዛም 2 ዓመት ልሞላ ድረስ የተዋጋልኝ ክርስቶስ ነው። እሱ ይዋጋልኝ። ትንሽ ጊዜ እኮ ነው ባስጨንቃት 1 4 ወር 5 ወር ነው እንጂ ከዛ በኋላ ያሰና ሱሪ ለብሰሽ አንቺ እሱ ፊት ዕቃ እያነሻት ዝቅ ስላልሽ እኮ ፈርታ እኮ ነው። ይዋ ልክ ነሽ። ደግሞ ይሄኛው ሱሪ ላስቲኩ ሰፍቷል፣ ፓንቴ ታይቷል። ትክክል መድዬን ወይኔ መድኃኒዓለም ካሜራው ብድግ አድርጎኛል። መቆያዬ ነይ ግቢ ግማሽ ቂጤ ነው እኮ የታየው። ልክ ነው። መቆያዬ ነይ እስቲ የኔ እናት ነይ ግቢ እስቲ የኔ እናት የኔ ጠንበለሎች ሰው ምንም ሳያደርግልኝ የኔ እናቴ ጀግና እያሉ መስራት እንዳይሆን ፌክ የሚሰሩ ስንታየውኝ እኮ በዚህ ቤት መውጣቴ 200 መጣች የሀይሚ እኔ አሁን የፖስትኩት የኔ ገድ ጥሩ ነው። እግዚአብሔር እኔ ሁሌ አሁን ሳስበው እግዚአብሔር አሁን ትመጣለች እያልኩ ሳስብ ወስቼ ወጥቼ 290 እንዴ 200 ስንት ነበረች? የብሩኬ ራሱ 8 ትናንት ሞታ ነው የገባችው። ምን አይነት ኮቴ ደረቅ ይዘውብን እንደመጡ አናውቅም። ያችል ሌላ በቃ ተው ሳሚልኝ አውሪ በራሳቸው ፈታ ነው። የኔ እናት እሰይ ይበርቱበት። እስቲ መጪው ፋሲካ ነው። ግድ የላችሁ ምን የላቸው ታብታብ እናርግላቸው። ብዙ ወጪ ያለባቸው ይሄ የጉራጌ በዓል ከባድ ነው። ቸት የሚሉት ነገር እያሳረሩ ነው እንዴ? እኛን እያሳረሩን ታዲያ እንቻለው እንግዲህ እህቶች ልጆችሽን ሲያጠፉ መክረሽ እንትን ያለሽ እንጂ መቼም አትናገጅባቸውም፣ አታያቸውም። እሱ እውነት ነው። ግን 2 ዓመት ሙሉ ታግለንማ ዝም አንላቸውም እንዴ? እናቴ ትሙት ግድ የላችሁም። ይቺ ነገር በጣም እንደዚህ ነገር ያራዘሙት ይሄ ነገር ይሄ ውስጥ ለውስጥ እንትን ሳይኖር አይቀርም። ከባድ ሽምግልና ሳይኖር አይቀርም። ደግሞ ይሄ ቼክ የሚሉት ታውቃላችሁ። ያኔ በአብርሽና በሩታ ጊዜ አይታችኋል። ያማክል 200 ነው 180,000 በሬ ደህና መሻችሁ፣ ደህና ዋላችሁ። ምን አገባኝ ደህና ዋላችሁ አላችሁ። በአናታችሁ ላይ ይተኮስባችሁ ነው። ሰላምታ ካልመለሳችሁ መንደራለሽ ምን በሰላም ታወሪያለሽ? ኧረ በአናትሽ ተተከይ አንቺ ግሬስ። ምን አገባን እኛ ዋልሽ አልዋልሽ። አንቺ ግሬስ ስትይ ወርቅዬ ግን ምን ሆነሽ ነው በእናትሽ የጠፋሽው? አይመቤት እኔ እኮ አሞኝ የጠፋሁት ከቲክቶክ። ሰላም ነኝ ማቆያዬ፣ ሰላም ነኝ። ለምንድን ነው ቲክቶክ ይቀርብ? አውጪው ፈጣሪ ጠብቅሽ። እኔ አይዞሽ እንኳን ዛሬዋ ቀን በቃሽ። ደህና ነን። አሁን ስንት ሰዓት ነው? 12 ሰዓት ሆነ እንዴ? ማለት ነው። አመመኝ ካልኩ ኧረ ገና ነው። አመመኝ ካልኩኝ ማለት ነው። ድሮ በጣም አስላለሁ። ገና ነው ሳሚልኝ። ገና 1 ሰዓት ከ10 አለሽ። እሺ
እህል ማለት ነው። ምነው ጠይቁኝ ነው እንደምትዩት ላይ ነበረ ማቆይ እንትና ግሬስ ወርቄ ትዝ አሰኘችኝም እግዚአብሔርን። አሁን እዚ አሞኝ እኮ ነው የጠፋሁት። ማስታወቂያ ለምን አሰሪበት? እንኳን ደስ ያላችሁ። ሀይሚ 90 ገባች። እንኳን ደስ ያላችሁ ሁላችሁም፣ እንኳን ደስ አላችሁ። እስከምለምጅ ድረስ ግን ላይ እንደዚህ አትግቢ። ሰዎቹ እስከምለምጃቸው ድረስ አይ እንትን ነው እኮ ማነው እንትን ነው ማለት አሁን ይዘጎታል። ምን ቀኑ ሙሉ እንደ አህያ እየሰራው አህያ ምስጋና አላት። ብትሰሪም አንዳንድ ሰው ደስ የማይሉ ሰው አለ። ደግሞ ምን መሰለሽ ችግሩ ምን እንደሆነ ታውቂያለሽ? ልብሳቸው እዚህ ነው፣ ምናቸው እዚህ ነው። በዚህ ላይ ደግሞ ቁልፍ የለውም ቤቱ። በቃ እንደፈለጉ ነው ድንገት የሚገቡብሽ። ያኮ ቁልፍ ካደረግኩኝ እኮ ለምን መሰለሽ ሳሚልኝ እንደዚህ እንደፈለጉ ጥልቅ ካሉብሽ ተጠንቀቂ። ካሜራ ማርያምን አሁን ቅድም እኔ ከፍቼ እንትን እያልኩ አንዷ ህፃኗ ልጅ ብታይ ደግሞ ለሁሉም ነገር ትንቀዠቀዣለች ልጅቷ። እኔ ደግሞ ፊት መስጠት ላይ ልጥፍ ሳሚልኝ ውደጅ ህፃን ልጅ ትወጂላቸው ነው እነሱ ወዱት። ቅረቢ ቅረቢ ልጆችን ቀንጠል። ኧረ እኔ ሳልቀርባቸውም ላይ ይለጠፋሉ ልጆቹ ምን